ዌልካም ቱ አብሪቴክ ፓይተን ኮርስ። በዚህ ቱቶሪያል ቪዲዮ ፕሪንት ስቴትመንትን በመጠቀም ታቡላር ፎርም ዳታን ዲስፕሌይ የምናደርግ ይሆናል። ኦኬ፣ ስለዚህ የመጀመሪያው ስቴፕ የሚሆነው ወደ ፓይተን ፕሮጀክታችን በመሄድ አሁንም አዲስ ፓይተን ፋይል እንከፍታለን ማለት ነው። ስለዚህ ወደ ፓይተን ፕሮጀክታችን እንሄድና ኒው ወደሚለው እንሄዳለን። ፓይተን ፋይል የሚለውን እንመርጥና ለፓይተን ፋይላችን ቴብል ዲስፕሌይ የሚል ኔም እንሰጠውና ዶት ፒዋይ አድርገን ሴቭ ማድረጋችንን መርሳት የለብንም። ሴቭ ስናደርገው እንደዚህ አይነት አዲስ ፓይተን ፋይል ክሬት ያደርግልናል ማለት ነው። ከዚህ በመቀጠል ቴብል ዳታን ዲስፕሌይ ከማድረጋችን በፊት ልናቀው የሚገባ አንድ አዲስ ሩል አለ። እሱንም ሩል አሁን አስተዋውቃችኋለሁ ማለት ነው። ይህም ስኬፒንግ ካራክተር ይባላል። ስኬፒንግ ካራክተር ምን ማለት እንደሆነ ከማወቃችን በፊት ካራክተር ራሱ ምንድን ነው የሚለውን በጥቂቱ ለማየት እንሞክር። ካራክተር ማለት ማንኛውም አይነት ሌተር ሊሆን ይችላል፣ ሲምቦል ሊሆን ይችላል፣ ወይም ሳይን ሊሆን ይችላል። እነዚህ በፓይተን ፕሮግራሚንግ ውስጥ የራሳቸው ቫልዩ አላቸው። ስለዚህ ለምሳሌ ሌተር ኤ ብል አንድ ካራክተር ናት፣ ነምበር 1 ብል አንድ ካራክተር ናት፣ ወይም እንደ ፉል ስቶፕ ወይም ኮማ፣ ሌስ ዛን፣ ግሬተር ዛንን ብጠቀም እነዚህ ሁሉ የራሳቸው የሆነ የካራክተር ቫልዩ አላቸው ማለት ነው። ስለዚህ ስኬፒንግ ካራክተር ማለት ደግሞ በፓይተን ላይ ያለ ስፔሻል ካራክተር ናቸው። ስለዚህ እነዚህ ካራክተሮች ምን እንደሆነ ወደ ፕራክቲካል ሌሰን በመሄድ ደግሞ ለመመልከት እንሞክር። ባለፈው ቱቶሪያል ቪዲዮ ማንኛውንም ነገር ዲስፕሌይ ለማድረግ ፕሪንት ስቴትመንትን እንደምንጠቀም ተነጋግረናል። ስለዚህ ፕሪንት ብዬ ጽፋለሁ፣ ፓረንተሲስን ከፍታለሁ፣ ደብል ኮት በማድረግ በውስጡ የምፈልገውን ቴክስት ጽፋለሁ። ለአሁኑ ኔም ብዬ ጽፋለሁ ማለት ነው። ኔም ብዬ ከጻፍኩኝ በኋላ እዚህ ጋር እንደምትመለከቱት ከዚህ በፊት የከፈትነው የፓይተን ፋይል ኦልሬዲ እዚህ ጋር ስላለ ቴብል ዲስፕሌይ የሚለውን ራን ማድረግ ከፈለግን እዚህ ጋር በመሄድ ራይት ክሊክ እናደርግና ራን ቴብል ዲስፕሌይ የሚለውን ኦፕሽን እንመርጣለን ማለት ነው። ስለዚህ አሁን ኔም የሚል ቴክስት ዲስፕሌይ አድርገልኝ። ኦኬ፣ እዚህ ጋር አንድ ስኬፒንግ ካራክተር የማስተዋውቃችሁ ይሆናል። ያም ባክስላሽ ቲ ይሆናል ማለት ነው። ባክስላሽ ቲ ማለት በፓይተን ላይ ታብ የሚለውን የኮምፒውተር ቫልዩ የሚወክል ይሆናል። ስለዚህ ስላሽ ቲ አድርጌ ከዚህ በኋላ የምጽፈው ስቴትመንት ኔም ከሚለው ጎን ታብ ያደርግና የሚቀጥለውን ስቴትመንት ይጽፈዋል ማለት ነው። ስለዚህ ኔም ከሚለው ጎን ባክስላሽ ቲ አድርጌ ሴክስ ብዬ ጽፋለሁ። አሁንም በመቀጠል ባክስላሽ ቲ አድርግና ኤጅ ብዬ ጽፋለሁ ማለት ነው። ኦኬ፣ አሁን ራን አድርገን የኮዳችንን አውትፑት እንመልከተው። ራን ስለው በምትመለከቱት ፎርማት ኔም አለ፣ ከዛም በኋላ ሴክስ አለ፣ ከዛም በኋላ ኤጅ አለ። እንደምታዩት ግን በእያንዳንዱ መሃል ላይ ስፔስ እያደረገ አውጥቶልኛል ማለት ነው። ስለዚህ ይህ ስፔሻል ካራክተር ወይም ስላሽ ቲ በፓይተን ስኬፒንግ ካራክተር ይባላል። ጥቅሙም ደግሞ ታብ ማድረግ ነው። ይህ ብቻ አይደለም፣ ባክስላሽ ቲ፣ ባክስላሽ ኤን እና በጣም ብዙ ሌላም ስኬፒንግ ካራክተሮች አሉ። እነሱን በሚቀጥሉት ኮርሶች ለመመልከት እንሞክራለን። ለአሁኑ ግን ባክስላሽ ቲም ብቻ ማወቅ በቂ ነው። ስለዚህ ይህን ስቴትመንት ራሱን ኮፒ እንበለውና ከስር ፔስት አድርገን በመድገም የሚመጣውን አውትፑት እኒ። ስለዚህ ራን ስንለው በቴብል ፎርማት ይህንን ነገር ዲስፕሌይ ያደርገልን ማለት ነው። ኦኬ፣ ስለዚህ ኔም በሚለው ቦታ አሁን አበበ የሚል ቫልዩ እናስገባ። ከዛ ሴክስ በሚለው ቦታ ያንን እናጥፋና ሜል የሚለውን እናስገባ። ኤጅ በሚለው ቦታ ላይ ደግሞ 18 የሚል ቫልዩ እናስገባ። ከዛም ራን እንለዋለን። እንደምትመለከቱት በቴብላችን ላይ ይህን የመሰለ አውትፑት መጣ ማለት ነው። ስለዚህ እስኪ ሌላ ሰውም እንጨምር። አሁንም ይሄኛውን ስቴትመንት ኮፒ እናደርገውና ከስር ወስደን ፔስት እንለዋለን። አበበ በሚለው ፈንታ አስቴር ብለን እንጽፋለን። አስቴር እንግዲህ ሴት ናት፣ ፊሜል እናደርግላታለን። ኤጅዋን 17 እናደርገዋለን። ራን አድርገን አውትፑቱን እንመልከት። እንደምትመለከቱት በቴብል ፎርማት ይህን የመሰለ ነገር መጣ ማለት ነው። ስለዚህ የጻፍነውን ኮድ እስኪ
ለመረዳት እንሞክር። ፕሪንት የምንለው ስቴትመንት ማንኛውንም ነገር ዲስፕሌይ ለማድረግ እንደምንጠቀምበት ተነጋግረናል። ስለዚህ መጀመሪያ ኔም የሚለው ዲስፕሌይ ይሆናል። ከዛ ስፔስ ያደርጋል። ምክንያቱም \t ፓይተን ላይ የሚገኝ ስኬፒንግ ካራክተር ሲሆን ጥቅሙም ደግሞ ታብ የሚሰጠንን ስፔስ ለመተካት መሆኑን ተነጋግረናል። ስለዚህ ስፔስ ዲስፕሌይ ያደርጋል። ከዛ ሴክስ የሚለውን ቴክስት ዲስፕሌይ ያደርጋል። ከዛም እንደገና ስፔስ ዲስፕሌይ ያደርጋል። ከዛም ኤጅን ዲስፕሌይ አደረገልን ማለት ነው። ወደሚቀጥለው ፕሪንት ስቴትመንት ከመምጣቱ በፊት አዲስ መስመር ይተውና ወደሚቀጥለው ፕሪንት ስቴትመንት ይመጣል። አሁንም አበበን ዲስፕሌይ ያደርጋል። ስፔስ ዲስፕሌይ ያደርጋል። ሜል የሚለውን ዲስፕሌይ ያደርጋል። ከዛም በኋላ ኤጅ የሚለውን ዲስፕሌይ ያደርጋል ማለት ነው። በተመሳሳይ ሁኔታ ይሄኛውንም ዲስፕሌይ ያደርጋል ማለት ነው። ስለዚህ አንድ የመጨረሻ ስቴትመንትን ጨምርና እናበቃለን። ኦኬ ይሄኛውን ኮፒ በማድረግ ከስር ፔስት እንበለው። ከዛም በአስቴር ቦታ ከበደን እናስገባ። ከበደ ጾታው ወንድ ነው። ኤጅ 19 እንበልና ኮዳችንን ራን እናርገው። ስለዚህ ኮዳችንን ራን ስናደርገው ይሄን የመሰለ ቴብል አውትፑት አደረገልን ማለት ነው። በቀላል ሁኔታ ፕሪንት ስቴትመንት እና ስኬፒንግ ካራክተርን ብቻ በመጠቀም እንዴት ቴብል ዲስፕሌይ ማድረግ እንዳለብን ተነጋግረናል። በምስሉ ላይ የምትመለከቱትን ቴብል እንድትሰሩ ደግሞ ለእናንተ አሳይመንት ሰጣችኋለሁ ማለት ነው። ይህንን ቴብል ከሰራችሁ በኋላ በሚቀጥለው ቱቶሪያል እንገናኝ። ይህንን ቴብል መስራታችሁን ግን እባካችሁ እርግጠኛ ሁኑልን። በራሳችሁ ከሞከራችሁ በኋላ ቼክ እንድታደርጉት መልሱን አታች አድርገን የምናስቀምጥላችሁ ይሆናል።